بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يتكبراتشو ወንድሞቼ በተለይ በቺካጎና አካባቢው የምትኖሩ ወንድሞቼ ሁላችሁ ለዛሬ ወደ እናንተ ለመምጣት ያስገደደኝ ወይም ደግሞ በዛሬ ዕለት ከናንተ ጋር ለመገናኘት ምክንያት ይሆነኝ እንግዲህ በረካ ቺካጎ ኮሚኒቲ የገዙትን ሴንተር የመጨረሻውን ክፍያ ለማጠናቀቅ በኦክቶበር 4 የራት ዝግጅት ተደርጎ ፈንድራይዚንግ ተዘጋጅቷል። እንግዲህ በቺካጎና በአካባቢው የምትገኙ ወንድሞች በለቱ በአካል በመገኘት የዚህ ታሪካዊ ሂደት አካል በመሆን ለዚህ ለሙስሊሙ ትውልድ የሚቀረጽበት ማህበረሰብ የሚገነባበት ለልጆቻችን ነገ ተስፋ የሚሆነውንና ማንነታቸውን የምንሰራበትን ተቋም የምንገነባበትን ትልቁን የኛነታችንን አሻራ ማሳያ የዘመን ተሻጋሪ የሆነው የሰደቀቱን ጃሪያ ወይም ደግሞ ለነጋችን ስንቅ የሚሆነን ዛሬ የምናስቀምጥበት ትልቅ ተግባር ላይ በመገኘት ኃላፊነታችሁን እንድትወጡ ሁላችሁም እንዳልኩት በአካል በመገኘት በቺካጎና በአካባቢው የምትገኙ ወንድምና እህቶች ከዛም ውጭ ያላችሁ በሃሩን ሚዲያ በቀጥታ ስርጭትም ስለሚተላለፍ በኦንላይን በመገኘት በዚህ ኸይር ተግባር ላይ አሻራችሁን እንድታስቀምጡ አሜሪካ በዙሪያ ያላችሁ ወንድሞች እኔ ይሄን ድል በረካ ቺካጎዎች አሳልፈው ለማንም ይሰጣሉ ብያላምንም ምክንያቱም ጀነታቸውን ለማንም ስለማይሰጡ ከራሳችን ቤት ከራሳችን የተለያዩ ጉዳዮች በፊት ለልጆቻችን ሙስተቅበል ለነጋችን መሰረት ለአኸራችን ስንቅ የሚሆነን የኛ ልጆች የሚፈጠሩበትን ከምዕራቡ ዓለም በተለያዩ ግዛቶች ከሚነሱ ችግሮቻችን ከምንሰጋቸው ስጋቶቻችን ልጆቻችን ነገ ጣፈንታቸው ምን ይሆናል ብለን ከምናስባቸው ጉዳዮች ከሁሉም ነገር በፊት ልናስቀድም የምንችለው እንደዚህ አይነት ሴንተሮችን በማቋቋም እና መርከዞችን በመስራት ሁላችንም ኃላፊነታችን በመወጣት በዚህ ኸይር ስራ ላይ በመሽቀዳደም ለነገ የሚሆነውን አሻራ እንድናስቀምጥ ነው። ስለ መስጂድ ግንባታ ስለ ወቅፍ ለእናንተ ዛሬ አልነግራችሁም። ያለው ዋጋ ያለው ደረጃ ያለው ክብርና ያለው ቦታ አላህ ቃል የገባበት ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ የጀነት ትልቁ ስንቃችን የሆነው ተግባር የሚሰራበት ስራ መሆኑን ገልጸውልናል። እኛ ደግሞ ከምናያቸው ተጨባጭ ነጋችን አላህ ፊት ከሚኖረን መጨረሻ ከማሳመር አንፃር ለልጆቻችን ለኛ ለዲናችን ነገ ተስፋ በሄዳችሁበት ሀገር ላይ የነጃችን ልጆች ናችሁ። አሻራችሁን አስቀምጡ። ትናንት እስልምና ተስፋ በጨለመበት ፈተናው በበዛበት ችግሮች በተንሰራፉበት ጊዜ ለኢስላም መጠለያ የሆነች ሀገር ልጆች የዛ ትውልድ የዛ ማንነት ታሪክ ባለቤት የሆናችሁ ትውልዶች ናችሁ። ዛሬ ደግሞ በሄዳችሁበት ቦታ ላይ እስልምና ስጋት ላይ ወድቁ ልጆቻችን ነገ ፈተናቸው ምን ይሆናሉ ምን ላይ ይደርሳሉ ብላችሁ የምታስቡት እንደዚህ አይነት መሰረቶችን በማስቀመጥ ኃላፊነታችን ላይ በመገኘት የዛን ምሽት የኦክቶበር 4 በቺካጎ በሚደረገው ፈንድራይዚንግ ላይ ሁላችሁም የበጎነት ተግባራችሁን ለነገ የሚሆን ስንቃችሁን ዱንያ ላይ ፈገግታችሁንና አሻራችሁን በማስቀመጥ እንድታሳተፉ መልእክቴ ነው። አላህ ይቀበላችሁ አላህ ይቀበለን በመታወጡትና በመታደርጉት ሁሉ ለሁለት ሀገር ስንቅ እንዲሆንላችሁ ዱዓዬ ነው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።